ኢማም መህዲ ለመምጣታቸው ምልክት የሆነውና በቅርቡ የተፈጸመው የትኛው ነው? የአላህ እርዳታ የሚደርስልን መቼ ይሆን? አይሁዶች መስጂድ አልአቅሳን በመቆጣጠር ይሳካላቸው ይሆን? እስራኤል በመስጂድ አልአቅሳ እያደረገች ያለውን የቅርብ ጊዜ እንቅስቃሴ ሳያውቁ አይቀሩም። በየረመዳኑ ይህ ይከሰታል። የፍልስጤም ሙስሊሞች ከአላህ እርዳታ ሲጠብቁ፣ አይሁዶች ደግሞ የሱለይማንን ቤተ መቅደስ ለሶስተኛ እና ለመጨረሻ ጊዜ ለመገንባት እንዲችሉ የደጃልን መምጣት እየተጠባበቁ ነው። ግን ምን እንደሆነ ያውቃሉ? የፈለጉትን ማቀድ ይችላሉ። ነገር ግን አላህ በእርግጠኝነት ከፍ ያለ እና የተሻለ እቅድ አለው። በሐዲሶች ውስጥ ስለ ሙስሊሙ ኡማ አዳኝ ኢማም መህዲ ዓለይሂ ሰላም ብዙ ተጠቅሷል። እሳቸውም በጭንቅ ጊዜ በመምጣት ፍትህን፣ እኩልነትን እና የአላህን ስም በዓለም ላይ ያሰፍናሉ። ኢማም መህዲ በሐዝራት አሊ ረዲየላሁ አንሁ እና በሐዝራት ፋጡማ ረዲየላሁ አንሁ በኩል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ እና ዘር የሚመጡ ናቸው። ለመጀመሪያ ጊዜ የሚታዩት በ40 ዓመታቸው ነጭ ልብስ ለብሰው ነው። ሁሉም የእስልምና ክፍሎች ሺአም ሆኑ ሱኒ በኢማም መህዲ ዓለይሂ ሰላም መምጣት ያምናሉ። በሱነን አቡ ዳውድ እንደተገለጸው ለዓለም ፍጻሜ አንድ ቀን ብቻ ቢቀረው እንኳን አላህ ከቤተሰቤ የሆነና ስሙ ከስሜ ጋር የሚመሳሰል ሰው እስኪመጣ ድረስ ያንን ቀን ያራዝመዋል። ምድር በግፍ እና በጭቆና እንደተሞላች ሁሉ እሱ ደግሞ በፍትህ እና በርትዕ ይሞላታል። ቁርአን እና ሐዲስ የኢማም መህዲን መምጣት የሚያበስሩ ረጅም፣ የትንሽ እና ትልቅ ክስተቶች ዝርዝር ሰጥተውናል። ከነዚህም ውስጥ 80 በመቶ የሚሆኑት ተፈጽመዋል። በኢማም መህዲ ዓለይሂ ሰላም መምጫ ጊዜ ክፋት እና ክህደት ከመላው ዓለም በእስልምና እና በእውነት ላይ ይተባበራሉ። ከሃዲዎች ከአባን ለማጥቃት ያቅዳሉ። ለሙስሊሞች ጊዜው እጅግ የከፋ ይሆናል። ይህ ሁኔታ በዓለም ዙሪያ ካለው የሙስሊሞች ወቅታዊ ሁኔታ ጋር ይዛመዳል። ክፉ የዓለም ሀያላን በሙስሊም ሀገራት ላይ እርስ በእርስ ተባብረዋል። ታዲያ ኢማም መህዲ ምን ያደርጋሉ? በሐዲሱ መሰረት ከክህራሳን ጥቁር ባንዲራዎች ይመጣሉ። ኢየሩሳሌም እስኪደርሱን ድረስ ጉዟቸውን ይቀጥላሉ። ኢማም መህዲ የሙስሊሞችን ጀማዓ ይመራሉ። ይህ ጦር ክህራሳንን ለቆ ኢየሩሳሌም ይደርሳል። ከዚያም ኢየሩሳሌምን መልሰው ይቆጣጠራሉ። መስጂድ አልአቅሳ በታማኝ እጆች ውስጥ ይሆናል። በእስልምና ስም አላህም በዓለም ላይ በድጋሚ ይከበራል፣ ይወደሳል። የኢማም ማህዲ መምጣት የሚያበስሩ ትናንሽ ምልክቶች በሙሉ ተፈጽመዋል። የኢማም ማህዲ መምጣት የመጨረሻው ምልክት ሲሆን ከዚያ በኋላ የቂያማ ቀን እጅግ በጣም ቅርብ ይሆናል። ከሌሎች ብዙም የማይታወቅ አንድ ትልቅ ምልክት በካዕባ ስር በተቀበረው ትልቅ ሀብት ላይ የሚደረግ ጦርነት ነው። የአንድ ንጉሥ 3 ልጆች እርስ በርስ ይጣላሉ፣ ነገር ግን ማንም አያገኘውም። ምክንያቱም ኢማም ማህዲ ከሰራዊታቸው ጋር በጊዜው ይደርሳሉ። ያ ሲሆን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት እሱን ካያችሁት በረዶ ላይ እየተሳባችሁም ቢሆን ሂዱና ቃል ኪዳን ግቡለት፣ እሱ የአላህ ኸሊፋ ማህዲ ነውና። ወንድሞች እና እህቶች፣ ከኢማም መህዲ ዓለይሂ ሰላም መምጣት በፊት የሚከሰተው የፈተና እና የችግር ጊዜ ተጀምሯል ማለት ይቻላል። ጊዜው በኢኮኖሚም ሆነ በፖለቲካ ዕለት ዕለት እየከፋ ነው። በሳዑዲ አረቢያ ንጉሳዊ ቤተሰብ ውስጥ በስልጣን እና በንግስና ላይ የሚደረገውን ጦርነት እያየን ነው። ሐዲሱ እንደሚተነብየው በሳዑዲ አረቢያ ንጉሶች መካከል የስልጣን ሽኩቻ ይኖራል። ከዚያም ሙስሊሞች በኢማም መህዲ እጅ ቃል ኪዳን ይገባሉ። የመዲናም ሁከት ይፈታል። ይህ ሰሃቦች ጊዜው በከበደበት ወቅት ነቢዩን ሰለላሁ ዐለይሂ ወሰለም የአላህ እርዳታ የሚመጣው መቼ ነው ብለው የጠየቁበትን ሐዲስ ያስታውሰናል። አላህ በሱረቱል በቀራ ላይ እንዲህ ይላል፣ ከእናንተ በፊት የለፉት ሰዎች የገጠማቸው መከራ ሳይገጥማችሁ ጀነትን የምትገቡ መሰላችሁን? መከራና ችግር አግኝቷቸው መልእክተኛውና ከእሱ ጋር ያመኑት ተናወጡ። የአላህ እርዳታ መቼ ነው እስኪሉ ንቁ፣ የአላህ እርዳታ በእርግጥ ቅርብ ነው። ይህ እርዳታ ምናልባት ኢማም መህዲ ዓለይሂ ሰላም አመራር ሊሆን ይችላል። ስራዎቻችንን የምንፈትሽበት ትክክለኛ ጊዜ አሁን ነው።
ምክንያቱም ትክክለኛውን ዝርዝር ጊዜ እና በዘመን ፍጻሜ የሚሆኑ ክስተቶችን ቅደም ተከተል የሚያውቅ የለም። በማንኛውም ቀን በማንኛውም ሰዓት ሊሆን ይችላል። ልክ ነገ እንደሚመጣ ሁሉ ለፍርድ ቀን መዘጋጀት አለብን። ሐዲሱም እንደነገረን ሁሌም ወደ አላህ መጸለይ አለብን። ኢማም መህዲ ሲመጡ በእጃቸው ላይ ቃል ኪዳን ከሚገቡት ሰዎች እንዲያደርገን አላህን ልንለምን ይገባል። አሚን።